ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴው ግድብ ጉዳይ መፍታት አለብኝ ብለዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትንም ጦርነት በዚህ ዝርዝር ውስጥ አካተውታል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲያደረግን አልኩ? እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳው የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትላንትና ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ በኋላ ነው። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴው ግድብ ጉዳይ መፍታት አለብኝ ብለዋል። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። የትራምፕን ነገር እኛ እንደሚከተለው እናደርሰዋለን። ትራምፕ ምን አሉ? ስለ ህዳሴው ግድብ አዳዲስ የተናገሯቸው ነገሮች አሉ። በቀጣይስ በቀሪ የስልጣን ዘመናቸው ምን አስበዋል? በዚህ መረጃም የሚካተት ነው። ከቀናት በፊት በአባይ ናይል ጉዳይ ኢትዮጵያና ግብጽ ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህ ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል ያለው ቢቢሲ ነው። የቢቢሲ አማርኛው ዘገባ እንደሚለው ከሆነ ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትላንትና ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱም በተደጋጋሚ የሚናገሩት 8 ጦርነቶች አስቆሚያለሁ የሚል መከራከሪያ ነበረ። በዚህ መግለጫ ላይም በተደጋጋሚ መነሳቱ ይገለጻል። ትራምፕ እንዳስቆሙ ከገለጿቸው ጦርነት ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል ይገኙበታል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትንም ጦርነት በዚህ ዝርዝር ውስጥ አካተውታል። እነዚህ ጦርነቶችን ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም በቁጭት ተደምጠዋል። ፕሬዝዳንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበረ፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚወጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱም አሁንም ቢሆን ይህን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል ወይም የአባይ ወንዝ ትንሽም ቢሉት መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና ውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለው ንግግራቸውን በድጋሚ በዚህ መግለጫ ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቅ ግድብ ይመስለኛል ሲሉም ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ እንዴት ይህን እንዲሆን ፈቅዳለሁ? ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲያደረግን አልኩ? እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡ መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱም በዚህ ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጧል። ግብጽ አባይ ውስጥ በቂ ውሃ የላትም። ወንዙን ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎች ፕሮግራሞች ብለዋል። ትልቅ ግድብ አላቸው። አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጿል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝ የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም።
ለሁለተኛ ጊዜ ስልጣን ላይ ከመጡ በኋላ የተለያየ ጊዜያት አሜሪካ ለግድቡ ግንባታ ያዋለችው ገንዘብ በተለያየ መንገድ እንደተሰጠም በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብን የተገነባው የሚል ምላሽ ሰጥተው ነበረ። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳው የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትላንትና ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ በኋላ ነው። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍሉ ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈለግ የገለጹት ፕሬዚዳንቱ አሜሪካ ለግብጽ ህዝብና ደህንነት ቁርጠኛ እንደሆነች አረጋግጣለች በማለት ተናግረዋል። በተለይ የህዳሴው ግድብ ጉዳይ ለረጅም ዓመታት በፕሬዚዳንት ትራምፕ በኩልም በተለያየ መንገድ ሲገለጽ ቆይቷል። ጉዳዩን ለመፍታት ወስነው መነሳታቸውን ተናግረዋል። በተለይ በርካታ ጦርነቶችን እንደቋጩና በተለይ በኢትዮጵያና በግብጽ መካከል ሊነሱ ከነበሩ አስከፊ ጦርነቶች ትራምፕ ጉዳዩን መቋጨት እንደቻሉ፣ በዚህ ምክንያት በተለይ ደግሞ የህዳሴው ግድብ በመገንባቱም የናይልን ፍሰት የሚያቆም ኢትዮጵያ ግድብ ሰርታለች። በዚህ ምክንያት ግብጽ ውስጥ በቂ ውሃ ማግኘት አልተቻለም በማለት ፕሬዚዳንት ትራምፕ ተናግረዋል። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገው የህዳሴው ጉዳይ እፈተዋለሁ ብለው ተናግረዋል። ለጋዜጠኞች በሰጡት መግለጫ ላይም ባለፈው አንድ ዓመት አስተዳደራቸው በርካታ ጉዳዮችን ያሳካ ሲሆን አሁን ደግሞ የህዳሴው ግድብን ጉዳይ በትኩረት እንደሚሰሩ ተናግረዋል። ፕሬዚዳንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ሲሆን በኢትዮጵያና በግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልነበረ። ነገር ግን ዶናልድ ትራምፕ ሰራሁት፣ ለፋሁት፣ ደከምኩበት የሚሉት ይሄው የሰላም ጉዳይ አሁንም አነጋጋሪ ነው። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ጦርነት ውስጥ ሊገቡ ነበረ፣ እኔ ግን አስቆምኳቸው ብሏል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚወጣውን ፍሰት የሚያስቆም ግድብ ተሰርቷል ያሉት ፕሬዝዳንቱ አሁንም ቢሆን ይህን ጉዳይ መፍታት እንዳለብኝ ይሰማኛል ብለዋል። ሁልጊዜም ናይል ግብጽ ውስጥ ነበር የማስበው። ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ ናይል አባይ ወንዝ ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት ድርጅት ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ እንደሆነ ይናገራል። ፕሬዚዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለው ገንዘብን ሰጥታለች፣ ችራለች፣ ችሮታ አበርክታለች የሚለው ንግግራቸው በድጋሚ በዚህ መግለጫቸው ላይም ተነስቷል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ትልቁ ግድብ ይመስለኛል ሲሉም ለጋዜጠኞች ተናግረዋል።